ሰው ሲፈጠር ራሱ መስቀል ነው። ታውቃላችሁ አይደል? ያው መስቀል ነው አይደለም? ይሄ ወደዚህ አለ። ይሄ ሲጋደም ምን ይሆናል? መስቀል ነው። ስለዚህ የሰው ልጅ ገና ሲፈጠር ራሱ በመስቀል ትድናለህ ተብሎ ነው። አሞሮች መስቀል ይሰብካሉ። እንደዚህ ተጋድሞ ሲሄዱ ክንፋቸው ሲረዱ ይወጉት ይኸው መስቀል እስከ ጅራታቸው መስቀል። ይሄ እንደዚህ ነው መስቀል። ኪሩቤል በክንፋቸው ሲቆሙ እንዲህ ብሎ ነው የሚቆሙ። በክሌ ክነፍ የወሉ ይቀድሙ ገጾም እንደዚህ በክሌ ክነፍ የወሉ ይቀድሙ ገጾም እንደዚህ ብሎ አሁንላችሁ ሁለቱ ክንፍ እንዲህ ብሏል። ቆመ። ይሄ ኪሩቤል እንግዲህ ቆሙ እንዲህ ብለው፣ ሁለቱ ደግሞ እንዲህ ብሎ እዚህ ተሸፍኗል። ወበክብሌ ክነፍዮም ይሰሩ አንጻረ በሁለት ክንፋቸው ደግሞ እንዲህ ብለዋል። ምን ይሆናሉ? እዚህ በኋላ በአርአያ ትምህርተ መስቀል መስቀል ሆኑ ማለት ነው። እንዲህ አድርገው ቆመው ሲታዩ ዲያብሎስ ይፈራቸዋል ማለት ነው። ከግርማ መንበሩ የተነሳ ይደነግጣል። እሳት ይውህዝ የተባለ ለዚህ ነው። ኪሩቤል ሲያመሰግኑ ዲያብሎስ ይንቀጠቀጣል። ስለዚህ በዚያ ሲዋጉ ኖሩ። በኖህ ጊዜ መርከብ ነበረ። ዛይኑ ለሐመር መስቀል ብሎታል ደራሲው። መስቀል የሐመር ጸጥታው የመርከብ ጸጥታዋ ወደቧ ነው። አምዳ ወድዳ ለቤተ ክርስቲያን ብሎታል። ቤት መርከብ እንዳይናወጥ ምን አለው? መልህቅ አለው። ይህ ዓለም እንዳይናወጥ ክርስቶስ የመስቀልን መልህቅ ጥሎለታል። ቤት እንዳይፈርስ ምሰሶ ይቆምለታል። ቤተ ክርስቲያን እንዳትፈርስ አምዳ ወድዳ ለቤተ ክርስቲያን መስቀል ተተክሎለታል። መስቀል የቤተ ክርስቲያን ምሰሶዋ ነው። የዓለም ደግሞ መልህቋ ነው። ስለዚህ የዓለም ጸንቶ የሚኖረው በቅዱስ መስቀሉ ነው። የዳነው ዓለም ማለት ነው።